አሰላሙ አሌይኩም ረህመቱላሂ ወበረከቱ። ውድ ጓደኞቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ክርስቲያን ጓደኞቼ ሰላም 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 ብያለሁ። ሰላማችሁ ብዝት ይበል። እንግዲህ ሰብስክራይብ ያደረጋችሁኝ በጣም አመሰግናለሁኝ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ አድርጋችሁ እንግዲህ ጎራ በሉ ወደ ቤቴ። በተረፈ እስኪ እችን ነገር ላሳያችሁ ነው። እችን ነገር ላሳያችሁ ነው። እስኪ ፎቶዋን ላሳያችሁ። ይሄ እችን ቅባት ማለት ነው። እችን ቅባት የሚያውቃታል። እችን ቅባት አብዛኛ ህንዲዎች ናቸው ያን የሚጠቀሙት። ህንዲዎች ናቸው የሚጠቀሙት ማለት ነው። ይሄ እና ይሄ ቅባት ይቺ ማለት ነው። እስኪ ስሙን ጠገር አድርጌ ላሳያችሁ። እቺ ወይም ደግሞ እንግዲህ በስም ከሆነ እንደዚህ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ይሄ ቅባት በጣም አሪፍ ቅባት ነው። በጣም አሪፍ ቅባት ማለት ነው። ማለት እኔ አሁን እየተቀባሁት ነው። እንግዲህ ፀጉሬን ስለማላሳያችሁ ነው። ይሄ ማለት ነው በዚህ ጋር ይሄ ፀጉሬ ማለት የተቆራረጠ ነበረ፣ ትንንሽ ነበረ ይሄ በዚህ ጋር ማለት ነው። እና አሁን እንዳለ ይሄ እየቀባሁት ይሄ በዚጋ ይሄ እንዳለ በዚጋ እንዳለ አዳዲስ ፀጉር አወጣ ማለት ነው። እንደገና ደግሞ ይሄ ውስጡ ራሱ ይበላኛል። ከዛ አጫጭር ፀጉር ማለት ነው። አጫጭር ፀጉር ይሄ አሁን ምሳሌ ምግብ የምሰሩ ሰዎች፣ እኛ ደግሞ አብዛኛው ይሄ የመዳም ቅመሞች እንግዲህ ሻሽ ስለምንሸፉን ሙቀት ስለሚሞቀን አብዛኛ ፀጉራችን የመሳሳት ባህሪ አለው እና የመሳሳት ባህሪ ስላለው ይሄንን ገዝታችሁ ተጠቀሙ። ይሄን ገዝታችሁ ተጠቀሙ ማለት ነው። በጣም አሪፍ ቅባት ነው። አሪፍ ቅባት ነው። ከፋርማሲ ስንት ብር መሰላችሁ? ከፋርማሲ ስንት ነበረ? 20 ምናምን መሰለኝ ፋርማሲ። ሱቅ ግን ማንኛውም ሱቅ በጋላ ግን 13 ብር ነው። ዋጋው 13 ብር ነው ማለት ነው። እና ይሄን ቅባት ገዝታችሁ ተጠቀሙ። ፀጉራችሁ ስስ ለሆነ ወይም ደግሞ ፀጉራችሁ ለተያያዘ ማለት ነው። ፀጉራችሁ የተያያዘባችሁ ፀጉራችሁ እንግዲህ ስስ ለሆነ በጣም አሪፍ ቅባት ነውና በጣም ተጠቀሙት። በጣም ነው የምወደው እኔ። የመድረቅ ባህሪ፣ የመበጣጠስ ባህሪ፣ የመሳሳት ባህሪ ካለው ይሄ ያስተካክለዋል ማለት ነው። የሚያውቅ ያውቀዋል። ግን ይሄ አብዛኛ እኛ ሀገር አላውቀውም። ይሄን ቅባት እኛ ሀገር አላውቀውም። ይሄንን ቅባት ግን አብዛኛ ህንዶች ናቸው የሚጠቀሙት ይሄንን ቅባት ማለት ነው። እኔ ከህንድዋ አይቼ ነው እኔ የገዛሁት። ህንድ ያለች እናቷ ቤት የምትሰራ ከህንድዋ ነው። እሷ ጋር ተቀብቼ ከሷ ማለት ነው ለአንዴ ለሁለቴ ሞከርኩት ዝም ብዬ ከሷ ማለት ነው። ከዛ አሪፍ ነው። ከዛ ገዛሁት እና ዋጋው ደግሞ በጣም ቅናሽ ነው። ዋጋው በጣም ቅናሽ ነው። 13 ብር። 13 ብር እኮ ማለት ዝም ብለን ለማንኛውም ነገር የምናጠፋው ነው። እና ገዝታችሁ ተጠቀሙበት። በጣም አሪፍ ነው። የኔ ያው እንግዲህ ፀጉሬን እንግዲህ እንዳላሳያችሁ ያው ፀጉሬን መግለጽ ስለማልችል ነው። እና ገዝታችሁ ተጠቀሙት ውድ የመዳም ቅመሞች። እና በተረፈ ደህና ናችሁ? ሰላማችሁ ብዝት ይበልልኝ። ያላሳያችሁ ብዬ ነው ዛሬ ጎራ ያልኩት እንግዲህ